አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ዩቲዩብ ቤተሰቦች እንደዚሁም ደግሞ ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ ማለት ነው የኔ ወዶች። ዛሬ ደግሞ የመጣሁበት ምንድን ነው እንትን ማለት ነው ከኢትዮጵያ አዲሱ ናችሁ ወደዚህ ስትመጡ ያጋጠማችሁን ነገር እኔ ወደዚህ ስመጣ ያጋጠመኝ ነገር ሀቂቃ ግን ስመጣ ከደሴ የደሴ የገራዶ ልጅ ነኝ። ከደሴ ወደ አዲስ አበባ ስመጣ ተዘጋጅቼበት ምናምን ነው የመጣሁት። ተዘጋጅቼበት ነው እና የመጣሁት አጋጣሚ ወጣሁኝ ማለት ነው ወደ ውጭ። ከዛ ወደ ውጭ ስወጣ ግን የማያልፍ የለም። ዛሬ ስላለፈ ነው እንጂ የሳኩት በዛን ሰዓት በጣም ነበረ ሳለቅስ የነበረው። በጣም እንዴት ነው እንጃ በቃ ኧረ ትቼው ልመለስ እስከምል ድረስ አልቅሻለሁ። ምክንያቱም የማላውቀው ሀገር ነው የምመጣው። ሴት ልጅ ነኝ። በዛ ላይ እንደ ሴት ብዙ የሚያስፈልጉን ነገሮች አሉ እና አዘጋጅቼ ምናምን ማታ ነው በረራሽ ተባልኩኝና ማለት ነው። ወላይ ዛሬ እንደዚህ አልፎ ይሳቃል። ማታ ነው በረራሽ ተባልኩኝና በቃ ማታ ስለሆነ ብዬ ወደ ውጭ ወጣሁ ማለት ነው። ቤተሰብ ጋር ምናምን ነበርኩኝና ቤት ደበረኝና እንሻቅላለን መቼም ወደዚህ ስንመጣ ምናምን በጣም ነው እንትን የምንለው። ከዛ ወጣሁኝ። እንደወጣሁኝ ለምን ቢደወል ጥሩ ነው ቶሎ አሁን ነው እንትን ማለት ያለብሽ፣ አለበለዚያ ካሁን ካለፈ ቢያንስ 4 ሰዓት አካባቢ ነው የወጣሁት ከጧቱ ማለት ነው። ከማታው 9 ሰዓት ነው ትበሪያለሽ የተባልኩትና ወጣ ብዬ ልመለስ ነበር የነበረው። ግዴታ አሁን እንትን ገብተሽ ቢሮ ገብተሽ ግዴታ ማውጣት አለብሽ ምናምን። እሺ ደግሞ የተወሰነ ይርቅ ነበረ እንትኑ ማለት ነው ቤቱ። በጣም ርቄ ሂጃለሁ ተሳፍሬ ምናምን ርቄ ሂጃለሁኝ። በዛው እስኪ ልዝናና የመጨረሻዬ ነው ምናምን የሚለውንም ታሳቢ አድርጌ ማለት ነው። ከዛ እንደዛ ስባል ቤት ከመሄድ ወደ ቢሮ ብሄድ ነው የሚቀርበው። በቃ ቢሮ ደርሼ ትኬቴን ይዤ ወደዚህ ብመለስ ይሻላል አልኩኝና ያንን እንትን ልቀበል ሄድኩ። እዛው ልቀበል እንደሄድኩ አሁን ግዴታ ኤርፖርት ካልሄድሽ ተባልኩ። ልብስ አልያዝኩም። እንግዲህ እንደነገርኳችሁ አጋጣሚ ነው የወጣሁት። ፖርሳ ብቻ ነው ያዝኩት። ፖርሳ ብቻ ማለት ነው ወላሂ። ከዛ ያንን ፖርሳ ይዤ በቃ ማልቀስ ነው የቀረኝ። በእንትን እንደገና አብሮኝ ነበረ ባለቤቴ አብሮኝ ነበረና ሂድ እሱ በቃ አንተ አሁን ሂድና አንተ አንጣልኝ በእንትን ማለት ነው። ምንድነው ሪያድ ነው የሚባሉት? አዎ በሪያድ እህድ እናንተ አንጣልኝ እኔ እዚሁ እጠብቅሃለሁ ስለው እሱ ደግሞ እሺ ብሎ ተመልሶ በሪያድ ያንን ልብስ ይዞልኝ ሲመጣ እኔ ግዴታ አሁን ወደ ውስጥ ታልገባሽ ምናምን ተባልኩኝና ወደ ውስጥ ስገባ አትወጭም አሉኝ። ከዛ ኧረ ልብስ እንትን አላልኩም እና አትወጭም ተዘጋጅተሽ በመጣሽ ምናምን አሉኝና በቃ አይሆንም ምናምን አልኩት። እሱ ራሱ በጣም ተጨናነቀ ምናምን። ከዛ መጣሁኝ። የሚያስቀው ፓርት ደግሞ ማለት ነው እዛ ገብቼ ማለት ተሳፍሬ መጣሁኝ። እንደነገሩ ያው በዛችሁ ባለችኝ ልብስ ተሳፍሬ መጣሁኝና ስመጣ እንዴት ነው ኤርፖርት ላይ ወርዳችሁ እኮ ማለት የመደናገር ማለት ነው። ኤርፖርት ላይ እኮ ወርዳችሁ አለ አይደል እንዴ ስትወርዱ ብቻ እንትን አለ መስተዋት በበሩ የገባሁ መስሎኝ ለምንም መስተዋቱ ጋር አልጋጭም። ከዛ እዛ የተቀበለኝ ሰውዬ ተቀብሎ ወደዚህ ወደ ሴትዬ እንደገና ሪያድ ነኝ ነው ወይስ ነው የሚተረፈው? አረፌ ብቻ ግን ደግሞ መልሽ ይዣለሁና አየር ይሄንን ስልክ ቁጥር ጽፎልኝ ከተቸገርሽ በዚህ ትደውያለሽ ምናምን ብሎኝ እሺ ብየው ያን ስልክ ቁጥር ይዣለሁኝና በቃ ስፈልግ በጣም እዛ ቦታ ላይ በጣም ተደናግሬያለሁ። በጣም ተጨናንቄያለሁኝና ከዛ ያንን ፓርት አልሐምዱሊላህ አለፍኩትና እዚህ መጣሁ። ከዛ እዚህ መጥቼ ሶላት ምናምን ትሰግጃለሽ ምናምን አለችኝ። ያው በስልኳ እንትን እያለችኝ አሁን ምናምን አልኳት። ከዛ እንትን መስገጃ ምናምን ስትለኝ ልብስ የለኝም ምናምን አልኳት። አልገባትም እና ግን አልሐምዱሊላህ አንዳንድ ጊዜ አላህ ላይጠግን አይሰብርም። ሴትዮዬ በጣም ጥሩ ሰው ናት። አልሐምዱሊላህ አላህ ይጨምርላት እስከ መጨረሻው ያደርጋት። ደግሞ አልሐምዱሊላህ እስካሁን 2 አመት ሊሞላኝ ነው። ምንም ብቻ ደሞዝ አልጨምርም ምናምን አለች እንጂ ምንም ያየሁባት ነገር የለም። የምፈልገውን ነገር ነው የምታሟላልኝ። እንደ ሰው እንደዚህ ምግብ ምናምን
ተቸገርን የሚሉ አሉ። እኔ አልሐምዱሊላህ እንደዛ አይደለም፣ ከዛ ሁሉ እንትን ነኝ ማለት ነው። አልሐምዱሊላህ እና መጥቼ ያስቸገረኝ ነገር ይሄ ነው። አብዛኛውን ደግሞ ያሳቀኝ ነገር በበር ገባሁ ብዬ መስተዋት ጋር የተጋጨሁት እሱ ነገር ትዝ ሲለኝ በጣም እስቃለሁኝ። እና ግን አልሐምዱሊላህ እና ምን ሌላችሁ ፈልጌ ነው፣ እስኪ ያላችሁን ገጠመኝ በእንትን አስቀምጡልኝ ማለት ነው፣ በሜሴጅ ጻፉልኝ ማለት ነው። እና ይሄ ነው ያሳቀኝ። ደግሞ ሌላም አለ እንግዲህ ደግሞ በሌላ ቪዲዮ እመጣለሁኝ። ይሄንን ይመስላሉ ብቻ እና የኔ ወዶች ማለት ነው የመዳም ቅመሞች ላይክ እያደረጋችሁ ሸርም በማድረግ ተባበሩኝ። እና ደግሞ ምንድን ልል ነው የፈለኩት እዚህ ከመጣን በኋላ ለዓላማ ነው የመጣ ነው። ለዓላማ እስከመጣን ድረስ አብዛኞቹ ደግሞ ውጭ የምትሰሩ ልጆች ለዓላማ እስከመጣን ድረስ ምናምን አሉባልታ ቦታ ላይ መገኘት የለብንም። ወላሂ ብዙ ነው እዚህ ከመጣሁ ብዙ ያወቅኳቸው ነገር አሉ። ግን አብዛኛውን ነገር ደግሞ አወቅኩኝና እደሰትበታለሁ የምለው ነገር ትልቅ ነገር አለ በራሴ ያወቅኩት እዚህ መጥቼ አልሐምዱሊላህ። እና ጊዜያችሁን አሉባልታ ቦታ ላይ አታውሉ፣ ጊዜያችሁን በአግባቡ ተጠቀሙበት እላለሁኝ። እና ደግሞ ለሁሉም ነገር አላህ ያለው ነው የሚሆነው። ለመጣባችሁ አዛ ለመጣባችሁ ችግር ሶብር አድርጉ። አላህ ከሶብረኞች ከታጋሾች ነው። አላህ ሁላችንም ሶብር ይስጠን፣ ታጋሾች እንሆን እላለሁኝ። እና ይህንን ይመስላል እላችኋለሁኝ ውዶቼ ማለት ነው። ሁላችሁንም አመሰግናለሁ ለምትሰጡኝ አስተያየት፣ በርች ለምትሉኝ፣ ለምታጠናክሩኝ አላህ ይስጥልኝ። አላህ ከጎናችሁ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።